በ17 ዓመቴ ይህን የመሰለ ቤት ለመከራየት ወስኛለሁ። ታዲያ እንዴት ከዜሮ ተነስቼ ማሳካት እችላለሁ? ይህንን ሐሳብ ሳስብ አንድ ሐሳብ ብልጭ አለልኝ። ማስቲካ መሸጥ። ይህንንም ለማድረግ ሳስብ ሌክዠሪ ሞሎች ላይ በመሄድ ማስቲካዎቹን በደብል ፕራይሳቸው መሸጥ ነው። በሳምንት በቀን 2000 በሳምንት 14000 ለምሳሌ እየሞከር ነበር። ሰው ማስቲካ ይሸጥ ነበር። ከምግብ በኋላ ደግሞ ማስቲካ በጣም ቤስት ነው። ከዚህ በፊት ግን ልከራዩ ያሰብኩትን ቤት ላሳያችሁ። ሉክ በመድኃኒዓለም እንዴት አባቱ እንደሚያምር ላይክ ለአንድ ሰው በጣም ያበደ ነው ማለት ሰፊ ነው። ላይክ ተመልከቱ። እዚህ ጋር እንደወጣ ማለት ለፈታ እንድልበት መውጫ አለ። በዚህ ጋር በዚህ ሳይድ ወጣለሁ ብዙ ኤሪያ አለ። እሺ ምን ልስጥሽ? ምን ባናና ስፔሻል ምን? ይሄኛው ቤት 23 ነው የሚባለው። ይሄኛው ዋናው መኝታ መኖሪያው ነው። ላይክ ይሄኛውን ግን ያው ኖርማል ቤት አድርገዋለሁ ስለ ጀስት ለስራም እንዲሆነኝ በቀን 2000 በሳምንት 14000 ለመስራት ነው። እና ይሆናል ብለሽ ታስባለሽ? በቀን 2000 በሳምንት 14000 ለመስራት ነው እየሰራ ነበር። ሰው ማስቲካ እንድገዢ ነው 20 ብር ለጤና ተጨቋሽ በጣም ያበደ ነው። ከታመምሽ ጋራንቲ ናል። መኝታ ቤቱ ደግሞ ይሄኛው ነው ማለት ነው። መብራት አለ እንዴ? መብራት የለም እንዴ? መብራት ይታያል። ሶ ይሄኛው ደግሞ ዋናው መኝታ ቤቱ ነው። በጣም ያበደ ነው። ይሄኛውን ወድጄዋለሁ። እንደው ከሌሎቹ ይልቅ ይሄኛውን ቤት ወድጄዋለሁ። ሶ ይሄኛው እንትን ነው። እዚህ ያለው መኝታ ሽንት ቤቴ ነው። ይሄ 22000 ብር ነው የሚባለው። እኔ ወድጄዋለሁ ፐርሰናሊ። አዎ እዚህ ጋር ነው ጽድት ትላለህ። ውሃ አለ ገብቷል። እዚህ ጋር እንትን አለ የምከፈትበት ምናምን ነገር አለ። ይሄ እዚህ የምኖርበት ነው። በቃ ይሄ የሚያክል ሰው የምኖርበት እንትን ነው። ምንድነው የከበደ አትለኝ። ፈራው ከዚህ ማለት ፈራው ሳይሆን ይጨንቃል። ፍርስትሬት ያደርጋል። በአንድ ሳምንት ውስጥ 14000 ብር ለመስራት ቻለኝ ማለት በጣም ከባድ ነው። ላይክ እዚህ ፀጉር ቤት ነው ያለው። ወደዛ እንሂድና እዛ አካባቢ ያሉትን ትፈልጋለህ። ወይዚ አሁን የገባኝ ካሜራ ላይ በጣም ነው ሙጮው ድምጽ። አሁን እዚህ ስንት ብር ትከፍላላችሁ ሬንት? ኦነር ናችሁ? ዋው! ታዲያ ፖፕኮርን መግዛት አለብሽ። የመጀመሪያው ቀን ሊያልቅ ጥቂት ሰዓታቶች ብቻ ነው የቀሩት። አሁን ካሰብኩበት የቀን ግብ 95% ደርሻለሁ። ማስቲካ መሸጥ በሚገርም ሁኔታ እየሰራ ነው። ምን ጋብዘ? ካሜራማናችን ተጋብዟል። እሺ ቴንክ ዩ። ካሜራማናችን ተጋብዟል። ሰው ካሜራማናችን ምን ይሰጣል? ሲና ምን ይሰጣል? ካሜራማናችን ዳውሉ ካሜራማን ሪስፔክት እያለሽ ያው እሺ ቴንክ ዩ ሶ ማች ሃቭ አ ናይስ ዴይ። ቆይ ባይ ዘ ዌይ ገንዘቡ በፍጥነት እየመጣ ነው። እናም የቀን ጎሌን ላይ ስለደረስኩ ለምን ፈን ነገር አልፈጥርም ብዬ ሮክ ፔፐር ሲዘር እንጫወት። አትገቢም ካሜራ ውስጥ። ከዛ ካሸነፍኩሽ ትገዣለሽ። ይሄንን ሙሉ ትገዣለሽ። ከተሸነፍኩ እኔ ሙሉ ሰጥሻለሁ በነፃ። ሮክ ፔፐር ሲዘር አንድ ሮክ ፔፐር ሲዘር አንድ አቻ ሁለት አንድ ቀረው። አሸነፈ። እሺ ሮክ ፔፐር ሲዘር ጅሳ ብሎ ነገር የለም። አሸነፍኩሽ። ቻሌንጃችን እንዴት እንደሆነ ላስረዳሽና ኮሜንት ሰጭኛለሽ። ቻሌንጃችን በ7 ቀን ውስጥ 14000 ብር መስራት ነው አለማችን። በ7 ቀን ውስጥ 14000 ብር፣ በአንድ ቀን 2000 ብር ለመስራት ይሆናል ብለሽ ታስቢያለሽ? ትሰራላችሁ ብዬ ነው የማስበው። ትሰራላችሁ። አሁን ገንዘብ በደንብ ስላለኝ ቪው በጣም ወደሚያምርበት ቤት ቀይሬያለሁ። ይሄ 17000 ብር የተባልኩት መከራየት የፈለኩት ቤት ነው። ኦቨርቪው ላሳያችሁ። ይሄኛው ሜን የመጀመሪያው ክፍል ነው። ያው የታደሰ ስለነበር ነው እንደዚህ አይነት ነገር የሆነው። አክቹሊ ወድጄዋለሁ በጣም። እዚህ ጋር ቴራስ አለ። ከዚህ በፊት ግን ወደ ውስጥ ያለው ላሳያችሁ። እዚህ ጋር ልብስ የምቀይርበት ምናምን ነገር አለ።
ይሄ ልብሴን ማስቀመጥበት ምናምን ነገር ነው። ቫይብ አለው። እነዚህ ምናምን ነገር ልብሴን ማስቀመጥባቸው ናቸው። በቃ እነዚህ ተመሳሳይ ናቸው። ከዛ ዘመን ያለው ይሄኛው ይሄ ሽንት ቤቴ ነው። ሳውናና ምናምን ነገር አለው። ሳውና ነው የሚባለው። አይ ዶንት ኖ ፕሮባብሊ እዚህ ጋር የምጠቀምበት ነው። ይሄ እዚህ ሻወር የምወስድበት ነው። እዚህ ጋር እቃ አይኖረኝም ኦብቪየስሊ የምበላበት ምናምን፣ ግን ፕሮባብሊ እዚህ ጋር ነው አክቹሊ እንትን ለማለት ያሰብኩት። እዚህ ጋር ሻወር የምወስድበት ነው። ሙቅ ውሃ አለው ምናምን ነገር እና አይ ቲንክ ወድጄዋለሁ። እኔ በግሌ በጣም ወድጄዋለሁ። ያምራል በጣም ቅድም ካየሁት ቤት ይሄኛው ደግሞ በጣም ሌክዠሪ ነው። ቪውን ላሳያችሁ ነው። እዚህ መኝታ ቤቴ ምናምን ነገር ነው። በዚህ ሳይድ ነው። ይሄ የኔ ቪው ነው። ይሄ ሙሉን ነው። ይሄን ይመስላል ማለት ነው ቪው። ይሄን የመሰለ ቪላ እያየሁ ነው ላይፍ ስታይል የምቀጫው። ስለዚህ ቪው በጣም ያምራል እና በጣም ስለወደድኩት ይሄን ቤት መከራየት ወስኛለሁ። ካሚንግ አፕ ላይ ከቤት ስወጣና ሙሉ ስታፎችን ሳሟላ የማሳያችሁ ይሆናል። ግን አንድ የገረመኝ ነገር ብሩ እጅግ በጣም በፍጥነት እየመጣ ስለሆነ እናም አንድ ክፍል መከራየት ትቼ ሙሉ ህንጻው ልከራየው ወይስ ባለውበት ልቀጥል? መልሳችሁን ኮሜንት ላይ አስቀምጡልኝ። እስከዛው ግን ሰብስክራይብ እያደረጋችሁ ቀጣዩን ባንግ ቪዲዮ ጠብቁ። ሰብስክራይብ